የመን ቢሄድም ሱመያን ሊያገኛት አልቻለም። እንግዲህ ሱመያ ቆርጣ ተነስታለች ማለት ነው። በነገራችን ላይ በሰሞኑ ትንሿ ታማ ነበረ አይታችኋል። መርፌ ስትወጋ ምን ስትል ያው ትላንትና ተሄዶ በጣም አልቅሶ መልእክት ተስተላልፏል። እንዲሁም የሰኢድ እህት ሀዩ ላይ በጣም ተናዳበታለች ማለት ነው። ምክንያቱም ይህን ሁላ ሰበብ ያደረገችው ሀዩ ናትና እስካሁን ሰኢድ ሲንክራት ነው ያለውና አላህ ይርዳን። በነገራችን ላይ ሱመያ ራሱ ትንሽ ጥፋት አለበት። ትንሽ ይሁን ወላሂ ጥፋት አለበት። ምክንያቱም ልጆቹ ናቸው። በቃ ልጆቹን ግዴታ ሄዶ ማየት መብት አለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ረፈዳችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልኝ ያልኩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆን በትና ጠይቃችኋለሁኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁኝ። በነገራችን ላይ ማለት ነው ከትላንትና ወደ ሰኢድ የመን ላይ ሄዶ መንገድ ላይ ጫት እየቀማ ነበረ። በመጀመሪያ ደረጃ ጫት ለማንም ሰው እንደማይፈቀድ ሁላችንም እናውቃለን። ሀራም ነው። የሚቀማ የሚያስቂም፣ ገዥም ሻጭም ሁሉም ሀራም ነው ማለት ነው። ሲጀመር የጫት የዱርዬ መሳሪያ ነው እና በማንናችም እምነት ተከታይ ጫት አይፈቀድም፣ አይቻልም። ሲቀጥል ደግሞ እኔ ከእንግዲህ ወዲህ አገር ማግባት አልችልም፣ ብር የለኝም፣ ብር ያልቋል ብለዋል። ችግር የለውም እሱ ብር ከሌለው ያው እዛ አሉ ደጋግ ወንድሞች አሉና አገር ለመግባት ብር አታጣም ማለት ነው በመጀመሪያ ደረጃ። ሲቀጥል ደግሞ ሱመያ ከኢትዮጵያ ወደ የመን ሄዳለች። በሰሞኑ ሁላችንም አይተናል። መዳን ቤት ገብቼ ስራለሁኝ፣ ከእንግዲህ ወዲህ ቪዲዮ ማስራት ሰልችቶኛል፣ ብሬ ማለቀ፣ ከእንግዲህ ወዲህ የሰው ቤት ገብቼ ሰርቼ ልጆችን አሳድጋለሁ ብላለች። ያው እሱ እንኳን ብርሽ ሊያልቅ ይቅርና እኔ ነው የማውቀው በዩቱብ በደንብ ነው የሚከፍላት ብሎ እሱም መልስ ወጥቷል ማለት ነው። ግን ወላሂ ነው የምላቸው እኔ ጥፋቷ የሱመያ ጥፋት በጣም ትልቅ ጥፋት አለበት። አንደኛ ደረጃ አንድ ባለትዳር ሆኖ ልጆችን ሂዶ የማየት መብት አለው። ምክንያቱም ልጆቹ ነገ ሲያድጉ በሷና ተጽዕኖ እንትን የሚያድርበት ከአሁኑ አባታችን ካላወቁ ነገ ካደጉ በኋላ ትምህርት ቤት ከገቡ ምን ካሉ በኋላ ቢመጣ ራሱ የማን ነውንም ማን ነው ወዴት ነው ነው የሚሉት ልጆቹ ማለት ነው። ሲቀጥል ደግሞ ሴት ልጅ በተለይ በጣም አባቷን ትወዳለች፣ ሁላችን እናውቃልና ከአሁኑ አሸሽታ ከኢትዮጵያ ወደ ኢትዮጵያ ከገባች በኋላ ስንት ቦታ አንዴ ጎንደር ስትል አንዴ አረ ያልገባችበት የላንከራታቸው ቦታ የለምና የሰው ልጅ ሆኖ የማይሰሰት የለም። ሁላችንም እኮ በዚች ምድር ላይ ስህተቶች አሉን። ግን ከስህተት ሁላ ይቅርታን ጠይቆ ያን ይቅርታ ማረም ነው ማለት ነው። ሲቀጥል ደግሞ ሱመያ እንኳን መዳን ቤት ልትሰራ ልትገምና 2 ልጅ ይዛ አንድም ልጅ እንኳን ይዞ የሰው ቤት መስራት በጣም ከባድ ነው ማለት ነው። ልጅ ማሳደግ ማለት በጣም ከባድ ነው እና እንኳን ስራ እንኳን ልትሰራ ይቅርና ለአንድ ደቂቃም አትችልም። ሲቀጥል ደግሞ ለሀዩ የሰይድ እህት መልስ ሰጥታለች። ከትላንትና ወዲያ ምናምን በጣም ተናዳ ነርቭ ሆና ሀዩ ላይ ነው የጮኸችው ማለት ነው። በቃ ልጆቹን ያሳድግበት፣ ለልጆቹ ሊቀቅለት፣ ከልጆቿ እናት በአንቺ ሰው ተለያይቷል ምናምን ብላ ብዙ እንትን ብላለች ማለት ነው። መልስ ሰጥታለች ማለት ነው። ሲቀጥል ደግሞ ሰይዶ የመን ሲሄድ ማለት ነው የመን ሲሄድ ቪዲዮ መስራቱ በጣም ስህተት ነው። ምክንያቱም እሷ ቪዲዮ በሰራ ሰዓት እሷ ታየዋለች ማለት ነው። ቪዲዮ ስለቀቅ እሷ ታየዋለች ማለት ነው። እሱ ዝም ብሎ ጠጥ ብሎ ሄዶ ሱመያን ለማግኘት ከፈለጋት ቪዲዮ ሳይቀርጽ ዝም ብሎ ማየት ነበረበት። ቪዲዮ እየቀረጸ ዛሬ የመን እየገባው ነው እያለ ምን እያለ አይደለም እንዴ? ዝም ብሎ ጠጥ ብሎ ቢሄድ ኖሮ ሱመያን በየትኛውም ሰዓት ያገኛት ነበር ማለት ነው። ከዚህ በፊት ገና ሱመያ የኢትዮጵያ ሳትገባ ማለት ነው ዝም ብሎ ጠጥ ብሎ የመን ሲሄድ ቪዲዮ ባይቀርጹ ኖሮ ዝም ብሎ ቢሄድ ኖሮ ወላሂ የዛን ሰዓት ያገኛት ነበር ማለት ነው። ያለችበት እንትን ሆቴል ገብቶ ያገኛት ነበር። እሱ ግን 2 3 ቪዲዮ ሰርቶ ከሀዩ ተጨቃጭቆ ሀዩ አትሂድ ስትለው ምን ስትለው የእሷን ቃስም ሰብሮ ከዛ በኋላ ነው እዛ ሊፈልጋት የሚሄድም ማለት ነው። ዝም ብሎ ጸጥ ብሎ ቢሄድ ኖሮ
ድሮ መገኝቶት ድሮም ልጆችን ይቀበላት ነበረ። ሲቀጥል ደግሞ አሁን ልጆቹ ሲያድጉ ወላሂ ነው የምላችሁ ተጽዕኖ ፍርድ እንትን ያድርበታል። በቃ ልጆቹ አሁን ትምህርት ቤት ከገቡ ራሳቸውን ካወቁ ምን ካሉ በኋላ ነገ አባታችን ማለታቸው አይቀርም። ወደ በቃ ትምህርት ቤት ከገቡ ሁለተኛ ሶስተኛ ልክ ሶስተኛ አራተኛ ክፍል እንትን ሲሉ ሁሉም ነገር ያውቃሉ ማለት ነው። እና ነገ አባቴ የት ነው አባቴ የት ነበረ በምንድን ነው በምክንያት ነው በምን የሚለው ስለማይቀርለት ከአሁኑ ተታርቀው አብሮ ቢቀጥሉ እየተመረጠ ነበረ። ሲቀጥል ደግሞ እሱ እንኳን 2 ሚስት ቅርና የ4 ሚስት አግብቶ ማስተዳደር አቅም አለኝ ብሎ ባለፈውም ተናግሯል። እሷም ብላለች እንኳን 9 ቢያገባ ራሱ ብር አለው ማስተዳደር ይችላል ብላለች ማለት ነው። እሷ ሲቀጥል ደግሞ በፊት እሷ ሳትወልድ በፊት አረብ አግብና ውለድ ብለው ነበር። የኢትዮጵያን ሰውን አረብ ከሆነ አግባ ብለው ነበር፣ ፈቅዳለት ነበር። እንግዲህ ዞሮ ዞሮ የኢትዮጵያን ነው ያገባው። ሲቀጥል ደግሞ ማግባት መብት አለው። አታ እሷ እምቢ ብትል በፍርድ ቤት ይፈቀድልታል፣ በሸሪያ ማለት ነው። የእሷን ሀቅ እስከቻለ ድረስ በሸሪያም ይፈቀድልታል። መቶ እንኳን 2 3 4ም ይፈቀዳል በእስልምና። እና ወላሂ በጣም ነው ያሳዘነኝ። ግን ትላንትናም እህቱም ተቆጥታለች። ለህዩ ማስጠንቀቂያ በጣም ነው የሰጣቻት ማለት በጣም ካናዳ ምናምን እንዴት ምንድነው የምትኖር ልጅ ናት ያ ሰኢዶ እህት። ሱመያም ያው የመን የት እንደገባች የት እንዳለች አይታወቅም። እሱ ደግሞ እየተንከራተተ ነው ያለውና አላህ ይርዳው። ወላሂ በጣም ይከብዳል። አንዳንዴ ልጆች እንዲህ ሲንከራተቱ ራሱ በጣም ከባድ ነውና ለልጆችም ስትል ብታገናኙ ልጆችን ብትሰጠው ምንም አይደለም ማለት ነው። ለማንኛውም ውድ ቤተሰቦች ለቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁኝ። ነበሩ ላይክ ሼር አድርጎት አይከፈልበትም። ስለምታደርጉን ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።